ትወደኛለህ እውነቱን ተናገር፣ ታፈቅረኛለህ እውነቱን ተናገር እያለ እንግዲህ ማን ነበር አቶ ደስታ ከስንት መጥፋት በኋላ እንግዲህ በዩቲዩብ ሊመጣ ነው። ወደ ሩትዬም ሊመጣ ይመስለኛል። ልክ ሊመጡ ሲሉ ነው እንደዚህ በቲክቶክ ምናምን እንደ አሉ ድምጻቸውን የሚያሰሙትና ከዩቲዩብም ጠፍቷል፣ ከቲክቶክም ጠፍቶ ነበረ። ዛሬ ደግሞ በቲክቶክ ዘፈኑ እንግዲህ ትወደኛለህ እውነቱን ተናገር፣ ታፈቅረኛለህ እውነቱን ተናገር የሚለው ዘፈን እየዘፈነ እንግዲህ መጥተዋል ማለት ነው። ትወጂኛለሽ እውነቱን ተናገሪ እያላት ነው ለሩትዬ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። አቶ ደስታ መጥተዋል። ለምንድን ነው የማይመጣው? በዚህ ሰዓት ያልተጋፈጠ በዚህ ሰዓት ከጎኗ ያልሆነ መቼ ነው አፍቅሯት ወይም ደግሞ ከሷ ጋር የሚሆነው ብዬ ብዙ ጊዜ ተናግራለሁ እኔ በበኩሌ ማለት ነው። የሌላ ሰውን አላውቅም። እና ግን አሁን ቢመጣና ይሆናል አይደለ? አብርሃም ሩቲ አጠገብ ሰው ሲሆን እንደ እሳት ነው ያንገበግበዋል። ፍቅርሽ አንገበገበኝ እንደ እሳት የሚለው ዘፈን ነው የሚሰማው መሰለኝና ይንገበገባል። ያንገበገበውና